ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አንድ አስተማሪ አስቂኝ የሆነ ቀልድ ላወራችሁ ነው የመጣሁት። በነገራችን ላይ ማሳቅ ማስተማር ብቻ ሳይሆን ትዝብት የምትወስዱበትም ነገር ይኖረዋል እና ቀልዱ የሚያያዘው በቤተ ክርስቲያን ውስጥ የተጠለሉ ቤተ ክርስቲያንን የማያውቋት ግን ክህነትም ጭምር ያለባቸው ሰዎችንም ጭምር ነው። ለስሙ ይቀድሳሉ፣ ያስቀድሳሉ። ነገር ግን ቤተ ክርስቲያን ሳያውቋት የገቡ ሰዎችንም ይጨምራል። እና ወደ ቀልዴ ስገባ በቤተ ክርስቲያን ከሚያገለግሉ መካከል አንድ ዲያቆን ባለቤቱ ጽጌ ትባላለች፣ ጽጌ ብሩ ትባላለች። እና የሆነ ሰዓት ቅዳሴ ዲያቆኑ ገብቶ ቅዳሴ ገብቶ እየቀደሰ ባለቤቱ ቅዳሴ ልታስቀድስ ትመጣለች ወደ ቤተ ክርስቲያን። በዛ ሰዓት ነበር በመስኮት ፊት ለፊት ቅዳሴ የገባው አንደኛው ቄስ ወይም ደግሞ ካህን ፊት ለፊት በመስኮት ያያታል እና በጣም ቆንጅዬ፣ በጣም የምታምር አቋቋሟ፣ መልኳ፣ ምኗ፣ አለባበሷ ሁሉ በጣም ደስ የምትል ነበረች፣ የዲያቆኑ ሚስት ማለት ነው። እና ድንገት እንግዲህ እንደነገርኳችሁ ለስሙ ቄስ እንጂ ቤተክርስቲያን አያውቃትም ያልኩትም ለዛ ነው። እና ፊት ለፊት ሳያት ቃሉን ትቶ ጽጌ ጽጌ ብሩ ያዩሽ ሁሉ ደነበሩ አለ። የዚህ ጊዜ ዲያቆኑ ምን ጥሩ ነው ወይም ደግሞ ባሏ ማለት ነው፣ መምህሩ መምህሩ ያዩትን ሁሉ አይምሩ። መልሶ ቄሱ ምን ቤት ጥሩ ነው፣ በመራ ባልመራ ምን አገባ ሲል ህዝብ ደግሞ አለ አሜን አለ ይባላል። እንግዲህ ይህ ትምህርቱ ምንድን ነው? ቤተ ክርስቲያን ሳያውቋት የሄደ ህዝቡም ቃሉን ሳይሰማ የሚጓዝ ልብ ያልሰጠ ለስሙ አካሉ አለ፣ ግን ልቡ ቤተ ክርስቲያን ውስጥ የለም። ስለዚህ ሁላችንም ወደ ቤተ ክርስቲያን ስንሄድ ልባችን አካላችን ሰብስበን ቃሉን እንስማ፣ እናዳምጥ።